ዓለምን ጉድ ያስባለው የእመቤታችን ምስል መገለጥ በትላንትናው ዕለት ታኅሳስ 22 2018 ዓ.ም በጎንደር ምስራቅ ደንቢያ ወረዳ በቆላ ድባ ከተማ እጅግ ተአምር የተባለና መላው ዓለምን ያስገረመ አንድ ተአምር ተከስቷል። ይህ ተአምር ምንድነው? እንዴትስ ሊከሰት ቻለ? ሁኔታውን በዝርዝር ላሰማችሁ። ነገሩ እንዲህ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ግዙፉ ዋርካ እንዲቆረጥ ታቅዶ ሳለ ስራውም ተጀምሮ ዋርካውን ለመቁረጥ ቢሞከርም ለመቁረጫነት የሚያገለግለው መሳሪያ በተደጋጋሚ እየተሰበረ ስራውን ማከናወን አልተቻለም ነበር። ዛፉን ለመቁረጥ የሞከሩትም ሰራተኞች ነገሩ አልሆናለን በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ምስል ተገልጦ ታየ። ብዙዎች ይህንን ድንቅ ተአምር በሶሻል ሚዲያ በማጋራት ለብዙዎች እንዲደርስ አደረጉ። በብዙዎች ዘንድም እጅን በአፍ የሚያስጭን ጉድ ያስባለ ተአምር መሆኑ እየተገለጸ ይገኛል። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች፣ ይህ የእግዚአብሔር እንጂ የሰው አይደለም በማለት ብዙዎች ከቦታው ምስክርነታቸውን እየሰጡ ይገኛሉ። ምን ይሄ ብቻ! ዛሬ ከረፋዱ 4 ሰዓት ገደማ ደግሞ ሌላ የቅድስት ኪዳነ ምሕረት ምስል በታየበት ስፍራ ሌላ አስደናቂ ተአምር ተሰማ። አዲስ ጸበል ፈለቀ። የአካባቢው ነዋሪም በነቂስ ወጥቶ ሁኔታውን በግርምት መመልከት ጀመረ። ብዙዎችም ምስጋናቸውን ለእግዚአብሔር በእልልታና በዝማሬ አቀረቡ። ታመው የነበሩ ሲሰቃዩም የነበሩም በጸበሉ እየተጠመቁና እየተፈወሱ ምስክርነታቸውን መስጠት ጀመሩ። የቆላ ድባ ከተማ ዛሬ በደስታና እልልታ በምስጋና ድምፅ ተሞልታለች። እግዚአብሔር በቅዱሳኑ ላይ ድንቅ ነው። መረጃውን ሼር በማድረግ ለብዙዎች አዳርሱ። ለዚህ ቻናል አዲስ ከሆናችሁ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።